የቴሌብር ሱፐር አፕ ተጠቃሚ ከሆናችሁ ኢትዮ ቴሌኮም የፋሲካ በዓልን ምክንያት በማድረግ ኢስተር ጨዋታ የሚል አዲስ ጌም ይዞ መጥቷል። ይህንን ጨዋታ አፕሊኬሽናችሁ ላይ ከገባችሁ በኋላ ታገኙታላችሁ። እዚህ ጋር እንደምትመለከቱት 5 ፊደሎች አሉ። እነዚህን 5ቱን ፊደሎች ማግኘት የምትችሉ ከሆነ እስከ 100 ሺህ ብር ድረስ ማሸለም ትችላላችሁ ማለት ነው። ጨዋታው ላይ እንግዲህ ካርዶች ያስፈልጋሉ። እነዚህን ካርዶች ደግሞ ለማግኘት በቴሌብር አፕሊኬሽናችሁ አማካኝነት የተለያዩ ትራንዛክሽኖችን ወይም ደግሞ አገልግሎቶችን መፈጸም አለባችሁ ማለት ነው። የተለያዩ አገልግሎቶችን ስትፈጽሙ አንዳንድ ካርድ የሚሰጣችሁ ይሆናል። እኔ እዚህ ጋር እንደምትመለከቱት 4ቱን ፊደሎች ማግኘት ይችላሉ። ነገር ግን ትንሳኤ የምትለውን ማግኘት አልቻልኩኝም ማለት ነው። እናንተስ ማግኘት ያልቻላችሁት ፊደል የትኛው ነው? ኮሜንት ላይ አሳውቁ። ቴሌብር በመጠቀማችሁ ብቻ ስልክ፣ ላፕቶፖች ብር ልታገኙ ትችላላችሁ። እናንተ እድላችሁን መሞከር የምትፈልጉ ከሆነ መጀመሪያ ቴሌብር ፕሌይ ስቶር ላይ አፕዴት ታረጉታላችሁ። አፕዴት ካረጋችሁት በኋላ ከፍታችሁት ላኪ ድሮ የሚል አለ። እሱን ክሊክ አድርጉት። ክሊክ ካረጋችሁት በኋላ እዚህ ጋር ስፒን የሚል አለ። ከዚህ መካከል ውስጥ ላፕቶፕ አለ፣ ስማርቶች አለ፣ ብር አለ፣ ስልክም ይኖራል። እናንተ ስፒን አድርጋችሁ እድላችሁን መሞከር ትችላላችሁ። እኔ ለምሳሌ ይሄው 100 ብር ሰጥቶኛል። እስካሁን አያችሁት። ከተመቻችሁ ላይክ እና ፎሎ